አነስተኛ የምስጋና መርሃ ግብር ለሁላችሁም ሰርቲፊኬት አዘጋጅተናል። ምናልባት አሁን እንዲሁም ለተወሰናችሁት ሰርቲፊኬቱን እንሰጥና ሌሎቻችሁ ግን በአስተባባሪዎቻችሁ በኩል ሁላችሁም ሰርቲፊኬት ታገኛላችሁ። በፈታኝነትም በሱፐርቫይዘርነትም በሌላም ሚሽን እዚህ የተገኘ የቆያችሁ ሁላችሁም ሰርቲፊኬት ታገኛላችሁ። መጨረሻ ደግሞ መጠነኛ የምሳ ግብዣ አዘጋጅተናል። እሷንም እንድትቋደሱልን በአክብሮት እጠይቃለሁ። አመሰግናለሁ። ዶክተር ጌትነትን በጣም እናመሰግናለን ለሰጡን ሰፊ አስተያየት እና ማብራሪያ። ደብረ ብርሃን ውስጥ በጣም ብዙ ምርቶች አሉ። ዞር ዞር በሉና ጎብኟቸው። የታሪካዊ ቦታዎችም አሉ። ታሪካዊ ቦታዎችንም ጎብኙ። ግን ቆይታችሁ ያማረ ይሆናል። ሐሙስ ዕለት ተጠናቀቃላችሁ። ዓርብ ዕለት ደግሞ ትራንስፖርት ተዘጋጅቷል። እስከ አዲስ አበባ ትሸኛላችሁ። ስለነበራችሁ ቆይታ በሙሉ እጅግ ከልብ እናመሰግናለን። በቀጥታ ወደ አስቸጋሪ ስለሆነ ያንን ማድረግ አልቻልንም። ይህን ባለማድረጋችን እኛም ቅር እያለን ነው። ለእናንተም ይቅርታ እንጠይቃለን። ልክ ነው። እንግዲህ በሌላ ጊዜ ግን መጣችሁ ጎብኙ። ደብረ ብርሃን በጣም ብዙ ይታያል። በዙሪያው በጣም ብዙ የሃይማኖታዊ ቦታዎች፣ የታሪክ ቦታዎች አሉና ጎብኙ፣ አስተዋውቁ። አምባሳደሮች ነው የምንለው። በቀጥታ ወደ ሰርተፊኬት ነው የምናልፈው። መጀመሪያ ሰርተፊኬት የሚወስዱት የማዕከሉ አስተባባሪ አቶ ካውሳይ ማናይማሉ ነው። ባካሽ በመራሽ ነው በመቀጠል የቡድኒቱ አስተባባሪ አቶ ሽመልስ አመንቴ እንደዚሁም ከተማሪዎች ኦሪንቴሽን ጀምሮ ትልቅ ስራ ሲሰሩ የቆዩ ባለሙያ ናቸው። ከዚህ በኋላ ደብረ ብርሃንን ደግሜ ያየዋለሁ ብለውናል። እንግዲህ ደግሞ የምጡ ነው የምንለው። እጅግ ከልብ እናመሰግናለን አቶ ሽመልስ። ከዛ በመቀጠል አቶ ደረጀ ንጉሴ የጣቢያ ኃላፊ ናቸው። አቶ ደረጀ ንጉሴ በነገራችን ላይ ቅድም ፕሬዚዳንቱ እንደገለጹት ለሁላችሁ ፈታኞች ማለታችን ለሱፐርቫይዘሮችም ሰርተፊኬት ተዘጋጅቷል። ቤት ትወስዳላችሁ ማለት ነው። ሳምፕል ያክል አቶ ደረጀ ንጉሴን ከልብ እናመሰግናለን። በመቀጠል ወይዘሮ ጋድሴ ደርሶ የጣቢያው ኃላፊ ወይዘሮ ጋድሴ ደርሶ እናመሰግናለን። እንግዲህ በጣም እናመሰግናለን ዶክተር ጌትነትን፣ አቶ ባየሁ እጅግ እናመሰግናለን። አሁን የሚሆነው እንግዲህ ምሳ ነው የሚሆነው። ምሳውን እንግዲህ ከእንግዶች እንጀምርና